ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ በዛሬው ቪዲዮአችን ላይ ስለ አስደናቂው ነጭ ሽንኩርት አስደናቂ የጤና ጥቅም እንነግራችኋለን። ነጭ ሽንኩርት ለመላው ጤናችን እንዲሁም ለአልጋ ጨዋታ ላይ ጎበዝ ለመሆን እጅግ በጣም ጠቃሚ ነው። በይበልጥ ደግሞ በስንፈተ ወሲብ ችግር ለምትሰቃዩ ሰዎች ደርሰንላችኋል። ነጭ ሽንኩርት ለስንፈተ ወሲብ እጅግ በጣም አስደናቂ የጤና ጥቅም አለው። ለዩቲዩብ ቻናላችን አዲስ ከሆናችሁ ስለ ጤናና ስለ ጠቃሚ ነገሮች የምናቀርብበት አስደናቂ ዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቪዲዮን ጀምሩት፣ ላይክ እና ሼር ማድረግ አይረሳ። ነጭ ሽንኩርት በጣም ጠቃሚ የሆኑ ንጥረ ነገሮች እየተሞላ ነው። በውስጡ እጅግ በጣም ጠቃሚ የሚባሉ ንጥረ ነገሮችን አካቶ የያዘ ነው። 100 ግራም ነጭ ሽንኩርት ውስጥ ወይም 100 ግራም ነጭ ሽንኩርት ውስጥ የምናገኘው አስደናቂ አለ። ከዛ ውስጥ ኃይል 149 ካሎሪን፣ ካርቦን ዳይሃይድሬት ደግሞ 33 ግራም እናገኛለን። ፕሮቲን 6.4 ግራም፣ ስብ ደግሞ 0.5 ግራም። በተጨማሪ ደግሞ ነጭ ሽንኩርት በጣም ጥሩ የሚባል የቫይታሚኖችና አስፈላጊ ማዕድናት ምንጭ ነው። በቫይታሚን ሲ እና በቫይታሚን ቢ6፣ ማግኒዚየም፣ ስሊኒየም የበለጸገ ነው። ከዚህም በተጨማሪ ነጭ ሽንኩርት ለብዙ የሕክምና ውጤቶች ጠቃሚ መሆኑን ከፍተኛ የሰልፈር ይዘት መያዙንም ተረጋግጧል ማለት ነው። ታዲያ በ100 ግራም ውስጥ ነጭ ሽንኩርት ይህ ሁላ ጥቅም ካገኘን ታዲያ ነጭ ሽንኩርትን በተከታታይ ብንመገበው ለጤናችን ምን አይነት ጥቅም ይሰጠናል? አብዛኛው ሰው ነጭ ሽንኩርት ከበላ በኋላ አፍን ስለሚያሸት ብዙ ጊዜ ለምግብነት አይመርጠውም። ነገር ግን እንዴት አፋችሁ ሳይሸት ተመግባችሁ ከፍተኛ ጤና ማግኘት እንደምችሉ በመጨረሻው በቪዲዮ መጨረሻ ላይ የማስረዳችሁ ይሆናል። ነጭ ሽንኩርት የመመገብ 12 የጤና ጥቅሞችን በትንሹ እናያለን። የመጀመሪያው በሽታ መከላከል አቅምን ያሳድጋል ወይም የበሽታ መከላከል ስርዓትን ይጨምራል። ነጭ ሽንኩርት በበሽታ የመከላከል አቅም ሰውነታችን እንዲያዳብርና የደም ሴሎቻችን ኢንፌክሽንን፣ በሽታ፣ ቫይረስ እንዲዋጉ ማድረግ ጤናማ በመሆን ረጅም ዕድሜ መኖር እንደማያስችል ጥናቶች ያሳያሉ። ታዲያ ቶሎ ቶሎ በበሽታ ላለመጠቃት በይበልጥ ደግሞ እንደ ጉንፋን፣ ቫይረስን ተከትሎ የሚመጡ በሽታዎችን ላለመጠቃት ነጭ ሽንኩርትን አዘውትሮ መመገብ እጅግ በጣም ጠቃሚ ነው። በሽታ የመከላከል አቅማችንንም በከፍተኛ ሁኔታ ያሳድጋል ማለት ነው። ለምሳሌ ጉንፋን ሲያመን፣ በቫይረስ ምክንያት የሚመጡ ህመሞች ሲኖር ነጭ ሽንኩርትን አዘውትረን ብንመገብ በእነዚህ ህመሞች እጅግ በጣም በአጭር ጊዜ እንድናገግም ያደርገናል። የልብ ጤናን ይደግፋል። ጤናማ ልብ እንዲኖረን ከሚያደርጉን ነገሮች አንዱ ነጭ ሽንኩርት ግንባር ቀደም ሚና ይጫወታል። የልብ ጤና ጤነኛ እንዲሆን እንዲሁም የነጭ ሽንኩርት ከፍተኛ በውስጡ በያዛቸው ንጥረ ነገሮች የደም ሴሎቻችን ጤናማ እንዲሆን፣ ጤናማ የኮሌስትሮል መጠን እንዲኖረን፣ የደም መርጋትን ለመከላከል፣ በደም ስር ውስጥ ያሉትን ቅባቶች ለማቅለጥና ጤናማ ልብና ልብ ጤናውን ጠብቆ በአግባቡ እንዲሰራ ለማድረግ ከፍተኛ ጥቅም ይሰጣል። ታዲያ የነጭ ሽንኩርት የልብን ጤና በመከላከልና በማገዝ ዘርፉ ቁጥር 1 ተብሎለታል። እንዲሁም ኮሌስትሮል መጠናቸው ለጨመረ ሰዎች እጅግ በጣም በከፍተኛ ሁኔታ እንደሚቀንስ ተነግሮለታል። የአንጎልን ጤና ያሻሽላል ወይም አንጎላችን በከፍተኛ ሁኔታ እንዲሰራና ጤናማ እንዲሆን ያደርገናል። ነጭ ሽንኩርት በውስጡ የሚገኙ ውህዶች የአንጎልን ጤናንና ስራን ያሻሻላሉ። እንደ አልዛይመር፣ የመርሳት በሽታ ካሉ የነርቭ በሽታዎችን ይከላከላሉ። ነጭ ሽንኩርት በአንቲኦክሳይድ ባህሪያት የበለጸገ ሲሆን ውጥረትን፣ የአንጎልን ጤናን እንዲሁም በተጨማሪም ጤናማ የነርቭ ስርዓት እንዲኖረን ኮቲጊን የተባለ ንጥረ ነገር በውስጡ ስላለው ጤናማ የነርቭ ስርዓት እንዲኖረንና አንጎላችን በቶሎ እንዲሰራ ያደርጋል። ከድብርት ከጭንቀት እንድንወጣና ሪላክስ እንድናረግን በማድረግ ቁጥር 1ን ይዟል። ታዲያ የአንጎል ጤንነትና የአንጎል ተግባርን ለማሻሻል ነጭ ሽንኩርትን የሚደርስበት እንደሌለ ጥናቶች ያሳያሉ። ኢንፌክሽንን ይዋጋል። ነጭ ሽንኩርት እንደ ባክቴሪያ፣ ቫይረስ፣ ፈንገስ ያሉ በርካታ ኢንፌክሽኖችን ለመቋቋም የሚያስችል የጸረ ባክቴሪያ ባህሪ ያለው፣ ለመተንፈሻ አካላት፣ ለቆዳ እንዲሁም ለምግብ መመረዝ እንኳን የሚከላከል አስደናቂ ንጥረ ነገር በውስጡ አለው። ተፈጥሮን በብዛት ይይዛል፣ ጤናማ ያደርጋል። ነጭ ሽንኩርት እጅግ በጣም ጠቃሚ መሆኑን ጥናቶች ያሳያሉ። ታዲያ ጤናማ እንዲሆን የምግብ መመረዝን ለመከላከል፣ ኢንፌክሽንን ለመዋጋት ነጭ ሽንኩርት በጣም ጠቃሚ ነው። የካንሰር አደጋን ይቀንሳል። ብዙ ጥናቶች እንደሚያሳዩት ነጭ ሽንኩርት አዘውትሮ መጠቀም አንዳንድ አይነቶችን ካንሰሮች የመጋለጥ እድላችንን በከፍተኛ ሁኔታ ይቀንሳል። ፕሮቴስት ካንሰርን የሚያዝ እድላችንን ያሳንሳል። እንዲሁም ነጭ ሽንኩርት የካንሰር ሴሎችን ለይቶ በመዋጋት ወደር የለሽ ጥቅም እንዳለው ጥናቶች ያሳያሉ ማለት ነው። የምግብ መፈጨትን ይረዳል። ነጭ ሽንኩርት ለብዙ ዘመናት የምግብ መፈጨትን እርዳታን ሲያገለግል ውላል። ታዲያ ምግብ ከበላን በኋላ ሆድ የሚነፋን ከሆነ፣ ምግብ በቶሎ ዳጀስት የማያደርግና ሰውነታችን የማይቀበል ከሆነ ነጭ ሽንኩርት ለዚህ ከፍተኛ መፍትሄ እንዳለው ተነግሮለታል። የምግብ አለመፈጨት ችግርን ያስወግዳል። ጤናማ የምግብ ዝውውር እንዲኖር አንጀታችን፣ ሆዳችን በደንብ ጤናውን ጠብቆ እንዲሰራ የማድረግ ከፍተኛ አቅም አለው። የአጥንትን ጤና ይደግፋል። ነጭ ሽንኩርት ከፍተኛ መጠን ያለው ማግኒዚየም እና
ቫይታሚን ቢ6 በውስጡ በመያዝ አጥንቶቻችን ጠንካራ እንዲሆኑ፣ ጤናማ እንዲሆኑ እንዲሁም አጥንቶቻችን በጤንነት እንዲሰሩ ከፍተኛ ጥቅም እንደሚሰጥ ጥናቶች ያሳያሉ። ክብደት ለመቀነስን ያበረታታል። ነጭ ሽንኩርት ለክብደት መቀነሻ ጉዞ እጅግ በጣም ጠቃሚ መሆኑን ያሳያል። ክብደት ጤናማ እንዲሆን ሰውነታችን ክብደቱን ጠብቆ ሜታቦሊዝምና የምግብ ስርዓትን ለማዋሃድ እንዲሁም ጤናማ ክብደት እንዲኖርና የተመጣጠነ ክብደት ለማድረግ እንዲሁም ክብደታችንን ለመቆጣጠር ከፍተኛ ጥቅም ይሰጣል። ይህም ብዙ ወፍራም ሰዎችን የረዳ ነው ማለት ነው። የስኳር ወይም የደም ስኳር መጠንን ይቆጣጠራል። ነጭ ሽንኩርት ተጽዕኖ የሚያሳድረውን የደም ስኳር መጠን ባሉታዊ በመቆጣጠር ጤናማ የግሉኮስ መጠንን እንዲኖረን ያደርጋል። እንዲሁም የደም ስኳራችንን ተመጣጣኝና ጤናማ ያደርጋል። ይህም ለስኳር ህመምተኞች በጣም ጠቃሚ ነው። ለበሽታው ተጋላጭ እንዳንሆንም ጠቀሜታ እንደሚሰጥ ያሳየናል። የቆዳ ጤንነትን ያሻሽላል። ነጭ ሽንኩርት በአንቲኦክሳይድ የበለጸገ ስለሆነ የቆዳን ራዲካል ወይም ከጨረር ጋር ተያይዞ የሚመጣውን የቆዳን ችግር በመከላከል ጤናማ ቆዳ እንዲኖረን እጅግ በጣም ጠቃሚ ነው። ቡግርና ሌሎችን የቆዳ ሴሎችን ደግሞ ለማከም ይረዳል። ቡግር እንዳይወጣብን የቆዳ ሴሎቻችን ጤናማ እንዲሆኑ እጅግ በጣም ከፍተኛ ጥቅም ይሰጣል። ጉንፋን ምልክቶችን ያስወግዳል። በይበልጥ ደግሞ ጉንፋን ሲከሰት ወይም ጉንፋን ሊይዘን ስንል ነጭ ሽንኩርትን አዘውትረን ብንጠቀም የጉንፋን ምልክቶች እንዲሁም ቫይረሶችን በመዋጋት ጤናማ እንድንሆን ያደርገናል። ከጉንፋን በሽታን ይከላከላል። የጾታ ጤንነትን ይጨምራል። ነጭ ሽንኩርት ከላይ መግቢያችን ጋር እንዳነሳ ነው በወንዶች ላይ የሚከሰተውን የብልት አለመቆም፣ በቶሎ መርጨት እንዲሁም አጠቃላይ ስንፈተ ወሲብ ጋር ተያይዞ የሚመጣውን ችግር በከፍተኛ ሁኔታ ያሻሽላል። በብልት ላይ ብዙ ደም ስሮች ወይም ደሞች ፍሎ እንዲያደርጉ በማድረግ የብልት ጥንካሬ፣ ቶሎ የመቆምን እንዲሁም ስንፈተ ወሲብን በማሻሻል ከፍተኛ ጥቅም ሲሰጥ ለረጅም ጊዜ ቆይቷል። ስለዚህ ለስንፈተ ወሲብም ከፍተኛ ጥቅም እንደሚሰጥ ነጭ ሽንኩርት በጥናት ተረጋግጧል ማለት ነው። ታዲያ ነጭ ሽንኩርት ብዙ ሰው ሲመገብ ወይም ከተመገበው በኋላ መጥፎ ያፍጠረን ያስከስታል። ያም የሆነው ደግሞ ነጭ ሽንኩርትን በጥሬው ስንመገብ ነው። ታዲያ ነጭ ሽንኩርትን ከወተት ጋር አፍልተን ብንጠቀመው፣ ምግብ ስንሰራ አብረን አብስለን ብንጠቀመው ከበሰለ በኋላ የሚያመጣው መጥፎ ያፍጠረን ይቀንሳል ማለት ነው። ስለዚህ ነጭ ሽንኩርትን ስንመገብ መጥፎ ያፍጠረን እንዳንጋለጥ ከፈለግን አብስለን መጠቀም በጣም ጠቃሚ ነው። ስለዚህ ነጭ ሽንኩርትን ጥቅሙን ለማግኘት ከፈለጋችሁ፣ መጥፎ ያፍጠረን እንዳይዛችሁ ከፈለጋችሁ አብስላችሁ መጠቀም ችላላችሁ። ከወተት ጋር ደግሞ አብራችሁ ብታፈሉት ጣዕሙና ሽታው ስለሚጠፋ ጥቅሙን ብቻ ማግኘት ይቻላል። ታዲያ ይህን ድንቅ ለጤና እጅግ በጣም ጠቃሚ የሆነን ፍሬ ዝም ብላችሁ አታሳልፉት። ምግባችሁ ላይ ምግብ ስትሰሩ ከትፋችሁ መጨመር ትችላላችሁ። ወተት ስታፈሉ፣ ብዙ አይነት ምግቦችን ስታዘጋጁ አብዛኛው ምግብ ላይ መግባት ይችላል። ስጋ ወጥ ውስጥ፣ ዶሮ ውስጥ፣ ሩዝ ውስጥ፣ ፓስታ ውስጥ፣ የትኛውንም ስልሲ ውስጥ፣ ሽሮ ውስጥ ነጭ ሽንኩርት የማይገባበት ዘርፍ የለም። ነጭ ሽንኩርትን ደግሞ አስገብቶ መጠቀም ለጤና ካለው ጥቅም አንጻር ጉዳቱ በጣም አነስተኛ ነው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቪዲዮውን ጀምሩት፣ ላይክ እና ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።